ምንም ቆንጆ ብትሆኚ ያማረ አለባበስ ቢኖርሽ ምንም ያክል ብታጌጪ ደስ የሚል መዓዛና ሽታ ከሌለሽ ሁሉም ነገር ከንቱ ነው። በተለይም በሰው ጭንቅላት ውስጥ ለመቅረት ትልቁና በሳይንስ የተረጋገጠው መንገድ ደስ የሚል መዓዛን መያዝ ነው። 24 ሰዓት እንደ አበባ ለመሽተት ዋነኛው ነገር ገላን በአግባቡ መታጠብና ለአንቺ ተስማሚና አሪፍ የሆነ መዓዛ ያላቸውን ሽቶዎች መጠቀም ነው። ነገር ግን ይሄ ብቻ በቂ ላይሆን ይችላል። በተለይም ለየት ያለና ትኩረት ሊሰጣቸው የሚገቡ የሰውነት ጠረኖች አሉ። ታዲያ ይህንን ጠረን እንዴት በተፈጥሯዊ መንገድ መከላከል እንደምትችይ በዚህ ቪዲዮ እናያለን። ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን እንዳትረሱ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ የደውል ምልክቱን መጫን እንዳትረሱ። ሰውነታችን ጥሩ መዓዛ እንዳይኖረው የሚያደርጉ ቦታዎችን እንይ። የመጀመሪያው የብብት ሽታ ሲሆን ይህ ደግሞ በተለያዩ ምክንያቶች ይመጣል። ብዙ ሰዎች ማላብን እና ሽታን ያምታቱታል። ነገር ግን የሰው ልጅ በብብቱና በተለያዩ ቦታዎች ሊያልበው ግድ ይላል። ምክንያቱም ሰውነታችን ራሱን የሚያቀዘቅዘው በዛ መንገድ ስለሆነ። ይህም በተለይ እንቅስቃሴ የምናበዛ ከሆነ ሰውነታችንን በብዛት ሊያልበን ይችላል። በዚህ ቪዲዮ እንዴት ማላብን እንደምናቆም ሳይሆን የምናየው እንዴት ሽታን ማስወገድ እንደምንችል ነው። ሰውነታችን በሚያልበው ሰዓት ሽታ እንዳይኖረው የምናደርግበት ዋነኛው መንገድ ተገቢውን የሆነ ሻወር በመውሰድ ነው። በመቀጠልም ተፈጥሮ የሰጠንን ሎሚን በመጠቀም ሽታን መከላከል እንችላለን። አንድ ሎሚ ቆርጠን ብብታችንን በመቀባት ከሽታ ብቻ ሳይሆን ከጥቁረት መከላከል እንችላለን። በተለይም ዶዶራንትን ሙሉ በሙሉ መተካት የሚችልና በውስጡ ባለው አንቲባክቴሪያል ባህሪ ምክንያት ሽታን የሚያመጣውን ባክቴሪያ መግደል የሚችል አትክልት ነው። በመቀጠልም ሌላኛው የእግር ሽታ ሲሆን ይህም እግራችን ታፍኖ የሚውል ከሆነ እና እንዲሁም ብዙ እንቅስቃሴ የምናደርግ ከሆነ ሽታ ሊያመጣ ይችላል። ታዲያ ይህንን ችግር ከላይ በጠቀስኩት ሎሚን በመጠቀም ማስወገድ የምንችል ሲሆን ሌላኛው መንገድ ደግሞ ቅርንፉድን መጠቀም ነው። የቅርንፉድ ውሃ በማዘጋጀት በእግራችን ላይ በመርጨት ወይም እሱን በመጠቀም መታጠብ አላስፈላጊ ሽታን ለማስወገድ ይረዳል። ሆኖም ግን ሽታው በሕክምና ችግር የሚመጣ ከሆነ ዶክተራችሁን ማማከር ይኖርባችኋል። ስለ ቅርንፉድ ካነሳን አይቀር ሌላኛው ሊረዳን የሚችልበትን መንገድ እንይ። እሱም ብዙ ሰዎች የሚቸገሩበትና ከዕለት ተዕለት ባለው ማህበራዊ ኑሯቸው ላይ ከፍተኛ ተጽዕኖ ያለው የአፍ ሽታ ነው። የአፍ ሽታ ተገቢውን ንጽህና ካለመጠበቅ ብቻ ሳይሆን የሚመጣባቸው ብዙ መንስኤዎች አሉት። ከእነሱም መካከል በአፋችን ውስጥ ያሉ ባክቴሪያዎች አላስፈላጊ የሆነ ሽታ ሲያመነጩ፣ በአግባቡ የአፍ ንጽህና ሳይጠበቅ ሲቀር፣ እንዲሁም በምንመገባቸው ምግቦች ምክንያት ለምሳሌ እንደ ነጭ ሽንኩርት። ሌላኛው ምክንያት ደግሞ በቂ ውሃ ለመጠጣት፣ በምላስ ላይ ያለ ባክቴሪያ እና የድድ መታመም ዋናዎቹ መንስኤዎች ናቸው። ታዲያ ይህንን ችግር አስፈላጊውን ንጽህና በመጠበቅ ማስተካከል ስንችል የሕክምና ክትትል ለሚያስፈልጋቸው ደግሞ ተገቢውን ሕክምና ማድረግ ይኖርብናል። ቅርንፉድ ታዲያ እንዴት ይህንን ችግር እንድናስወግድ ይረዳናል? አንደኛ፣ በአፍ ውስጥ ያሉትን አላስፈላጊ ሽታ የሚያመነጩ ባክቴሪያዎች በውስጡ ባለው አንቲባክቴሪያል ምክንያት ይገላል። በዚህም ምክንያት አፋችን ጥሩ ሽታ እንዲኖረው ይረዳል። በመቀጠልም ብዙ ምራቅ ማመንጨት እንድንችል ስለሚረዳ አፋችን እንዳይደርቅና ከምግብም የሚመጣውን ሽታ ለማስወገድ ይረዳል። ታዲያ ይህንን ጥቅም ለማግኘት አንድ ፍሬ ቅርንፉድ መውሰድ ብቻ ተገቢ ነው። ከዛም እንደ ማስቲካ በቀስታ ማኘክ። ሴት ሆነሽ ቅርንፉድን መውሰድ ያለብሽን ምክንያት ልንገርሽ። በተለይ የወር አበባሽ የተዛባ ከሆነና በግል አካልሽ ላይ አላስፈላጊ ሽታ ካለ ቅርንፉድ በውስጡ ባለው አንቲፈንጋል እና አንቲባክቴሪያል ምክንያት ሰውነትሽ የተስተካከለ ሽታ እንዲኖረው እንዲሁም አላስፈላጊ ባክቴሪያዎች እንዲጠፉ ያደርጋል። ከዚህም በተጨማሪ የምግብ አፈጫጨትን ስለሚያስተካክል የሆድ መነፋትንና የሆድ ህመምን ያስወግዳል። ይህንን ጥቅም አንድ ማንኪያ ቅርንፉድ በአንድ ብርጭቆ ውሃ ውስጥ በማፍላትና በመጠጣት ማግኘት ትችያለሽ። ከዚህ በፊት በሰራውልሽ ቪዲዮ እንዴት ቅርንፉድን ለፀጉር እድገት መጠቀም እንደምትችይ አስቀምጬልሻለሁ። ገብተሽ ማየት እንዳትረሺ። በቀጣይ ቪዲዮ ስለምን እንድሰራላችሁ እንደምትፈልጉ በኮሜንት አስቀምጡልኝ። ሰብስክራይብ እና ላይክ እንዳይረሳ። መልካም ቀን።